ጥያቄውን አንዳንዴ ቆየኝ ጥያቄውን አንዳንዴ ስትጠይቁ እኔም ደግሞ ስለማውቀው ለሙስሊሞች የሚገባውን ጥያቄ ስለምጠይቅ፣ ለምሳሌ ኢዮብ አንዱ የእግዚአብሔር ሰው ነው። ኢሳያስ ራሱ ጠቅሰኸዋል። እነሱ የዳኑት በምንድን ነው? በፈጣሪ በአንድ እግዚአብሔር በአብ ነው የዳኑት። ነው እንዴት አድርጎ አዳናቸው? በየዘመናቸው የተላኩ ነቢያቶች አሉ። ለምሳሌ በኖህ ዘመን፣ በሉጥ ዘመን፣ በእነዚህ አሁን ቅድም የጠራሃቸው በሙሉ ነቢያቶች ናቸው። ኢዮብም ነቢያት ነው። በኢዮብም የፈጣሪውን ትእዛዝ እንዲያከብር ነበር የተላከው። ስለዚህ ኢዮብም በጣም ታጋሽ ትሁት የነበረ ሰው ነው። የፈጣሪውን ትእዛዝ ያከብር የነበረ በፈጣሪውን የተላከለትን ደንብን ያልተላለፈ እንደውም በታጋሽነቱ እንደ ኢዮብ ታጋሽ ይባላል እና ምሳሌ ነበረው። ሰውነቱንም ሁሉ የፈጣሪ እንትንን ተቀብሎ ዛሬ በኢትዮጵያ ውስጥ የምናየው አይነት የቆዳ በሽታ ነበረበት እና በዛ የቆዳ በሽታው በጣም የተሰቃየ ነው። ሲሰቃይ ያንን ሁሉ ስቃይ ሲሰቃይ በዛ ስቃይ ሁሉ ትዕግስትን ተቀብሎ የኖረ ነው። ከዛ በኋላ አመስጋኝ ነበር። አመስጋኝ ባሪያ ነው። ድኗል። ፈጣሪ መስክሮለታል። መዳኑንም አብስሮታል። መጽሐፍ ቅዱስ ታዲያ ያለ ደም መፍሰስ የኃጢአት ስርየት የለም ሲል ምን ማለት ነው? እሱ ላይ ነው አሁንም የኔም ጥያቄ እዛ ላይ ነው። ለምሳሌ ከደም መፍሰስ ጋር ካያዝን፣ ለምሳሌ ቀደም ሲል በሙሴ ዘመን የነበሩ የደም መፍሰሶች ነበሩ። እነዚህ የኃጢአት ስርየትን መሰረት አድርገው እንትኖችን እርድ የሚያከናውኑ ጠቦቶችን የሚያቀርቡ ቀለም የሚለዩ እንዲህ አይነት ለእርድ የሚቀርቡ ነበሩ። በእርድ መስዋዕትነት ነበረ የሰው ልጅ እናንተ በሙሴ ዘመን ላይ የነበረው። ያ ግን ፈጣሪ ከሰዎች ደምን የሚፈልግ አይደለም። ፈጣሪ መማርን ሲፈልግ ምህረት በእጁ ነውና ምህረት በእጁ ያለ ፈጣሪያችን የሰዎችን ሞት የሰዎችን ደም መፍሰስ መሰረት አድርጎ ድህነትን በሰዎች ደም ላይ መሰረት አላደረገም። ያዘዘው የእርድ መስዋዕትነት ነበረ በወቅቱ ለነበሩት። ያ የእርድ መስዋዕትነት ታማኝነታቸውን ፈጣሪያቸውን እንደሚገዙ የፈጣሪውን ትእዛዝ ይፈጽማል አይፈጽምም ከሚል እሳቤ እንጂ በሰው ልጅ ላይ አላደረገውም። ለምን ታዲያ በክርስቶስ ላይ ብቻ ደም መፍሰስን ፈለገ? ከክርስቶስ በፊት የነበሩትን እኮ በሙሉ ደማቸውን አላስፈሰሰም። የሙሴን ለምን ደሙን አላስፈሰሰው? ለምን የዮናስን ደሙን አላስፈሰሰው? ለምን የያዕቆብን ደምን አላስፈሰሰም? የአብርሃምን ደም ለምን አልፈለገም ፈጣሪ? ለምን የኢየሱስን ደም ፈለገ? በደም ኃጢአት የሚተሰር ከሆነ ምክንያቱም ኢየሱስ አምላክ ስለሆነ እሱ ከፋይ የመክፈል ብቃት ያለው በመሆኑ ሌሎች ማንም ቢሆን የሰው ልጅ የመክፈል ብቃት ስላልነበረው ነው። ለነሱ ሁሉ ለአብርሃምም፣ ለአቤልም፣ ለኢዮብም፣ ለነቢያትም ለሁሉም የከፈለው ጌታ ኢየሱስ ክርስቶስ ነው። ስለዚህ የብሉይ ኪዳንና የአዲስ ኪዳን አንድ መካከለኛ አንድ መድኃኒት አለ። ያም ኢየሱስ ክርስቶስ ነው። በሱ ነው አብርሃም የዳነው፣ በሱ ነው ሌሎችም የዳነ። ማንም ወደ መንግሥተ ሰማያት በር እገባለሁ ብሎ የሚል ሁሉ ያን የመግባት ብቃትና ፍቃዴም ያገኘው ከጌታ ከኢየሱስ ክርስቶስ ነው። ከዛ ውጭ የለም። መዝሙረ ዳዊት 118 ቁጥር 17 ላይ እንዲህ የሚል ጥቅስ አለ። አልሞትም በሕይወትም እኖራለሁ እንጂ የእግዚአብሔርንም ስራ እናገራለሁ ይላል። ታዲያ እርሶ ከሚሉት ሞት ጋር አይቃረንም ይሄ ቃል? መዝሙረ ዳዊት አልሞትም በሕይወትም እኖራለሁ እንጂ የእግዚአብሔርንም ስራ እናገራለሁ ይላል 17 ላይ። ከዚያም 17 ላይ መገሰጥንም እግዚአብሔር ከዛ ይቀጥላል ማለት ነው እንደዛ እያለ። ስለዚህ እዚህ ላይ ይህ ንግግር አልሞትምም በሕይወትም እኖራለሁ እንጂ የእግዚአብሔርንም ስራ እናገራለሁ ሲል ለምንድን ነው መግደል የተፈለገው? የእግዚአብሔርም ቀኝ ኃይል
አደረገች ይላል። ከዛ በፊት ያለው ማለት ነው። የእግዚአብሔርንም ቀኝ ኃይል አደረገች። አልሞትምም በሕይወትም እኖራለሁ እንጂ የእግዚአብሔርንም ስራ እናገራለሁ ይላል። ሞትን ከክርስቶስ ጋር ማያያዙ ከዚህ ጥቅስ ጋር ይጋጫል ነው ዋናው፣ እሱ አይደለም። ስለዚህ በሰው ኃጢአት ሰው ስለሞተልን የኃጢአት ስሬት ወይም የሰው ስቃይን ፈጣሪ ፈልጎ ክርስቶስ እንዲሰቃይ እንዲሞት እንዲሰቀል አድርጎታል የሚለው ከመጽሐፍ እንትኑ ጋር የሚቃረን ነው። ምንም የሚቃረን አይደለም። ስለማትረዳው አንተ መጽሐፉን የምታይበት መነጽር እና መጽሐፉ የሚናገረው ስለ አራባና ቆቦ ስለሆነ ነው እንጂ ይሄ የሚናገረው ስለ ክርስቶስ ነው የሚናገረው። ያ ክርስቶስ እኮ ነው። ክርስቶስ ስለ ኢየሱስ ይሄ መሲያኒክ እንትን ይባላል። ይሄ የመዝሙር ብዙ መሲሁን የሚገልጽ ሊሆን ያለውን የሚናገር ነው። ስለዚህ ቃሉ ከየት ነው የመጣው? ቃሉ ያ ቃል አሁን ያነበብኩት ቃል ያቺ ቃል በቃል 17 ላይ የተቀመጠችው አልሞትምም በሕይወት እኖራለሁኝ እንጂ የእግዚአብሔርንም ስራ እናገራለሁ ይላል። የእግዚአብሔርን ስራ የሚናገረው ኢየሱስ ክርስቶስ ነው። አልሞትም እያለ ነው። ልክ ነው። ምክንያቱም ሰይጣን ቆየኝ መሞት ማለት ምንድን ነው? ለምሳሌ ኢየሱስ ሙቷል። አሁን እንዴት አልተነሳም እንዴ? አሁን እንደ ሙት ነው የምታየው ኢየሱስን? ከሞት ተነስቷል፣ ሌላ ጉዳይ ነው። ግን ታዲያ ያ ማለት እኮ ነው። ለምሳሌ ጠላት ትሞታለህ፣ አትነሳም፣ ትቀራለህ፣ ትበሰብሳለህ ምናምን ሲል አልሞትም፣ እነሳለሁ፣ እናገራለሁ፣ አውጃለሁ ብሎ ትንሣኤን ነው የክርስቶስን ትንሣኤን ነው እንትን የሚለው። ሞት በራሱ እኮ ሞት የሚባለው አንደኛ በዚህ በመንፈሳዊ ህይወት መሞትን ነው ሞት ብሎ የሚጠራው መጽሐፍ ቅዱስ። አንድ ሰው በእምነት ውስጥ ሲጎድል ከእምነቱ ሞት የሚባለው እሱ ነው። መንፈሳዊ ሞትን ነው ሞት ብሎ የሚጠራው። ይህ ከፈጣሪ ጋር ያለን ስፒሪቹዋል ሪሌሽንሽፓችን ሲቆር ማለት ነው። ስለዚህ እዚህ ላይ እሱ ይሄን ካለ አልሞትም ሲል እኔ አልሞትም እያለ ነው አሁንም ያለውና ከዛ ጋር እንዴት ነው ያገናኛል? በስጋ ኢየሱስ በስጋ መጣና አሁን ለምሳሌ እነዚህ ጠላቶችም ራሱ የሰቀሉት ይሞታል፣ በቃ ይሰቀልልን፣ ይሰቀል እያሉ የጮሁት ምንድን ነው? ሞቱን ነው እነሱ እንትን ያደረጉ እንደማይነሳ ልክ ሙቶ በስብሶ እንትን ብሎ እንደሚቀር ነው። ግን እሱ ምንድን ነው የሚለው? አልሞትም፣ እነሳለሁ፣ በህይወት እናገራለሁ። ምክንያቱም ዛሬ የሚነገረው በእኛ የሚነገረው በአረቦች በሁሉ በአፍሪካ በቋንቋ ሁሉ የሚነገረው የክርስቶስ እንትን በእኛ ውስጥ ሆኖ ነው የሚናገረው። ስራው የሚታወጀው እኔ ማውጀው ክርስቶስን እሱ በህይወት ስላለ ነው፣ ከሙታን ስለተነሳ ነው። ስለዚህ አልሞትም ሲል ሙቶ የመቅረትና ለዘላለም በስብሶ የመቅረትን በዘላለም በመንፈስ በስጋም በመንፈስም መውደቅና የዘላለም መጥፋትን ነው። ሞቷል ብለህ ነው የምታምነው? ታዲያስ ምንድን ነው የምነግርህ? መሞቱን ማን አየ? ለቁራንታም እንትን ትላለህ፣ ምን ታነባለህ አይደል? ምን አየህ? አይደለም ቆይ ረጋ በል ቆይ። እኔ እኮ በአንተም እኮ ነው የምመጣብህ። በአንተ የምመጣው በራስም አሁን እኔ መጽሐፍ አለኝ፣ መጽሐፍ ቅዱስ። በመጽሐፍ ቅዱስ የተከናወኑት እነዚህን በእምነት ተቀብዬ ነው። ቁርአን አለ፣ በዛ ውስጥ የተከናወኑ አሉ። እነዚህ እንደዚህ ብለህ ምን አየህ አንተ? ጠይቅህን። እኩል ነን። ለምሳሌ እኩል ነን አንተና እኔ። እኩልነታችን ምንድን ነው? አንተም ሪፈር የምታደርገው መጽሐፍ አምነህ እንትን የምትለው መጽሐፍ አለህ አይደለ እንዴ? በዛ ውስጥ ያሉትን አሁን ልጠይቅህና ሱረቱ ማነው? አልኢምራን ማን ሲጽፈው አየህ?
ሱረቱ ፋቲሃን ማን ሲጽፈው አየ? ምን ላይ አየ? ምን አየ? ምን ሰሃባዎቹ እኮ እኔም እኮ አለ። ታዲያ ምንድን ነው? ይኸውልህ እንደሱ አይነት ጥያቄ አይደለም የጠየኩት ነው። መቅደላዊት ማርያም ለምሳሌ መቅደላዊት ማርያም በመጽሐፍ ቅዱስ የሚጠቀስ ተጠቅሶ መቅደላዊት ማርያም እንዳየች ነው የሚነገረው። እሷ ግን እዚች ጋር ቁጭ አድርጋለች። ሰንበትም ካለፈ በኋላ ምን ትላለች? ሰንበትም ካለፈ በኋላ መግደላዊት ማርያም የያዕቆብም እናት ማርያም ሰሎሜም መጥተው ሽቶ ሊቀቡት ሽቶ ገዙ። ሽቶ ገዝተው ነው የመጡት። ከዚያ በኋላ ምንድነው የተፈጠረው እናያለን። ገዝተው የመጡት መቅደላዊትና እሷ ናቸው አይደል እንዴ? ከዛ በኋላ መቅደላዊትም ማርያም የያዕቆብ እናት ከሳምንቱ በፊተኛው ቀን እጅግ በማለዳ በስንት ሰዓት ነው የመጣችው? በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ ይላል። ጠዋት ነው የመጡት። አሁን በስንት ሰዓት ነው የመጡት? እነዚህ በማለዳ ነው የመጡት። በማለዳ ፀሐይ ከመውጣቱ በፊት ነው ወደ መቃብሩ የመጡት አዩ የተባሉት ሰዎች ማለት ነው። በሌላ በኩል ይሄኛው ምን ላይ ነው ያለው? 16 ላይ ነው ያለው እዛው። በሌላኛው እዛው ጋር በሳምንቱ ቀን በመጀመሪያው ያዘጋጁትን ሽቶ ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው ነው የሚሉ የነዛ ፀሐይ ከወጣ በኋላ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታ ኢየሱስን ጋር ምንድን ነው የሚለው? ገብተውም ከጌታ ኢየሱስ ስጋ አላገኙም። የጌታ ኢየሱስን ስጋ አላዩም ማለት ነው። ገብተውም የጌታ ኢየሱስን ስጋ አላገኙም። ስለዚህ መሞቱን ማንም ሰው ሞቶ አይቼዋለሁ ያለ አንድም ሰው የለም ማለት ነው። እዚህ ላይ ቅድም ያስቀመጥኩትም አልሞትምም ለሚለው መልስ እዚህ ጋር አለልህ ማለት ነው። እሺ በል ታንኪዩ። የማጣመም እና እንትን የማለት ነው። እዚህ ይኸውልህ እኮ ዮሐንስ ወንጌል 24 እንደዛ አይደለም። ኦኬ sometimes you guys are መሰለኝ 24 ቀን ኖ እንደዛ የተጣመመ ነው። እንደዛ ነው የምታጣመመው። ጥቅስ ነው የጠቀስኩት። ኖ ጥቅሱ የተሳሳተ ነው። አይኑን ጨፍኖ የሚያነብ ሰው ነው። መጽሐፍ ቅዱስ እንደዛ አይደለም የሚነበበው። እንትን ምንድን ነው ስሙ? በመንፈስ ቅዱስ ሊገለጽልኝ ይገባል መጽሐፍ ቅዱስ ለማንበብ። አንዱ እሱ ነው። የእግዚአብሔር መንፈስ ቅዱስ የሌለው የእግዚአብሔር አይደለም። ስለዚህ አንተ መንፈስ ቅዱስ ተመርተ ነው አሁን መጽሐፍ ቅዱስን አንብበ እየተረዳ ያለው ማለት ነው። እያንዳንዱ ምዕመናን መጽሐፍ ቅዱስን የሚረዳው መንፈስ ቅዱስ በመንፈስ ቅዱስ እግዚአብሔር አይኑን ካልከፈተ ድረስ ምንም ሊያይ የሚችል የለም። ስለዚህ በጳውሎስና በተራማኝ መካከል እኩል የመንፈስ ቅዱስ መገለጽ አለ ብለህ ነው የምታምነው? በእርግጥ ነው። አንድ መንፈስ ነው የሚገልጠው የሚያስተምረው። ስለዚህ ጳውሎስ የጻፈውን ጳውሎስ መጻፍ ይችላል። ረጋ በል። የእኛ መጽሐፍ ስርዓት ያለው ነው። የእኛ አምላክ በስርዓትና በእንትን ነው የሚለው። ጳውሎስ የሰጠውና ለእኔ የሰጠኝ አንድ አይደለም። ነገር ግን በጳውሎስ የተነገረው መንፈስ አንድ መንፈስ ነው። መጽሐፍ እንደዛ አይልም። አንድ መንፈስ አለን አይልም? አንድ ነው መንፈስ። ያ መንፈስ እንደሰጠው እንደሚሰጠው ነው። ስለዚህ ሰውንን የሚያስተምረው መጽሐፍ ለምንድን ነው? ኢሳያስ አንብበሃል አይደል? ለምንድን ነው ኢሳያስ ላይ እሺ፣ እዛው ላይ አሁን አንተ በመጀመሪያው ላይ ለምሳሌ እዛው ምዕራፍ 20 ላይ ከሳምንቱም በፊት ቀን በማለዳ ማርያም ገና ጨለማ ሳለ ነው የሚለው። ጨለማ ሳለ ማለዳ ወደ መቃብሩ መጣች። መቼ? በጨለማ ነው የመጣችው።
ያኛው ጎህ ሲቀድ ነው የሚለው ጠዋት። ይሄኛው ደግሞ እርስ በርሱ ነው የምነግር። ጨለማ ሳለ ማለዳ መቃብር መጣች፣ ድንጋዩንም ከመቃብሩ ተፈንቅሎ አየች። ሬሳ አላየችም። ምንም የሞተ ነገር ያየችው ነገር የለም። ድንጋዩ ተፈንቅሎ ነው ያየችው። የመጣችው ምንድን ነው? እዛኛው ላይ ምንድን ነው የሚለው? ጎህ ከቀደደ በኋላ ነው የሚለው። እዚህ ጋር ምንድን ነው የሚለው? ጨለማ ይላል። ከሳምንቱም 20 ላይ ከሳምንቱም በፊተኛው ቀን መቅደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብሩ መጣች፣ ድንጋዩንም ከመቃብሩ ተፈናቅሎ አየችው ይላል። ሰው ቅድም ያቀረብኩልህ የመጽሐፍ ቅዱስ አንቀጽ የነዚህ መሰረት ነው። በነዚህ መሰረት አልሞትም የሚለውን የሚያረጋግጥ ነው። እሷም ሌላኛው ደግሞ ሰንበት ካለፈ በኋላ ነው። መቅደላዊት ማርያም የያዕቆብን እናት ማርያምን ሰለሞን ወጥታ ማነው ሽቶ ገዝተው ነው የመጡት። መቼ? ከሰንበት ካለፈ በኋላ ነው። ሰንበት ካለፈ በኋላ እዛ ጋር ሌላ ነው የሚናገረው። እነዚህ መሰረታዊ ነገሮችን ያመጣሁልህ ቅድም ያነሳሁትን የመሰረታዊ የሆነ የመጽሐፍ ቅዱስ የኢየሱስ ክርስቶስ አለመሞትን የሚገልጸውን ለማሳየት ነው እና ሁለቱ ተያያዥነት ያላቸው ናቸው እና ሁለቱንም የጠቀስኳቸው የመጽሐፍ ቅዱስ ጥቅሶችን ነው እንጂ ከራሴ አንዱን ነገር ልንገር። መጽሐፍ ቅዱስን ጥቅስ በመጥቀስ የታወቀው በመጀመሪያ ክርስቲያን ምናምን ሳይኖር ሰይጣን ነው። ይህን ታውቃለህ? እንዴት ነው? ረጋ በል። ጥቅስን በመጥቀስ እኛ በመጽሐፍ በምንትን ብለን ከማለታችን በፊት ክርስቲያንም አንድም ክርስቲያን ሳይጠቅስ መጀመሪያ መጽሐፍ ቅዱስን በመጥቀስ ትልቅ ይጫወት የሚል የነበረው ሰይጣን ነው። መጽሐፍ ቅዱስን መጥቀስ አይደለም እንትኑ። ለምሳሌ ኢየሱስን በጾመ ጊዜ እናንተ እንዲህ ተብሎ ተጽፏል፣ ይህን ድንጋይ ዳቦ በል እንዲህ ተብሎ ተጽፏል እያለ ነው ይመጣ የነበረው። ለምን ሌላ ቦታ እንሄዳለን? ረጋ በል እኮ ነው የምልህ። ስለጠቀስክ አይደለም። የጠቀስክበት መንገድ የጨለማ መንገድ ነው። መጽሐፍ ኢሳያስ እንዳንተ ያለውን እንደዚህ ይናገራል። ለሙስሊሞች ለምሰሙ ለሙስሊምም ሆንም ለሌላ ሃይማኖት ላላችሁ ሁሉ ተመልከቱ። በተለይም የእግዚአብሔርን ቃል ለምታጣምሙ እንደዚህ ይላል። ስለዚህም ሄደው ኢሳያስ 27 28 13 ስለዚህም ሄደው ወደኋላ እንዲወድቁ እንዲሰበሩም ተጠምደው እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂት በዚህ ጥቂት በዛ ይሆንባቸዋል ይላል። የእግዚአብሔር ቃል ስታነበው በምንድን ወደ እግዚአብሔር ቃል ስትመጣና ስታነበው የምታነብበት እግዚአብሔር በሚለው መንገድ ነው የምታነበው። እግዚአብሔር ደግሞ ቃሌ እንደዚህ ነው እርሻም ጥቂት በዚህ ጥቂት በዛ ነው። ለምሳሌ አንተ የምትለውንን ይህን አንብበኸዋል? ይህን ለምሳሌ እዛው 16 ላይ ረጋ በል። በኋላ መቅደላዊት ማርያም ረጋ በል እኮ ነው የምልህ። አንተ እንዴ ነው ይህንን ማወቅ አለብህ ብዬ ነው እንድታየው ብዬ ነው። ለአንተ ነው እኮ እኔ አይደለም እየነገርኩህ እኮ ነው። ረጋ በል እርሱም አታንቁም አለው። ኦኬ እያልከኝ ያለው ረጋ በል ስለምሰጠህ እኮ ነው። እዛ ላይ ሰይጣናች ናቸው አልከኝ። መጽሐፍ ቅዱስ የሚጠቅሱት ሰዎች ሰይጣን ነው። መጽሐፍ ቅዱስ በመጥቀስ የመጀመሪያው ሰይጣን ነው። መጽሐፍ ቅዱስ ጥቅስ መለቃቀምና መጥቀስ አይደለም። መጽሐፍ ቅዱስ የጥቅስ መጽሐፍ አይደለም ነው። መጽሐፍ ቅዱሱ ይጋጫል እርስ በርሱ ብለህ ታምናለህ? አይጋጭም። ኦኬ፣ ታዲያ ለምን እዚህ ላይ ከሳምንቱ ቀናት በፊት በእጅግ በማለዳ ፀሐይ ከወጣ በኋላ ወደ ይሄ ምንም ልትነግረውም አችልም። You cannot tell. የማዎስ መንገደኞች ላይ
ይህንን ለመተርጎም ይሄ ለምሳሌ የሚለው የኤማሁስ መንገደኞች ይናገራሉ። ይህን ሴቶች እየተመላለሱ ወደ መቃብሩ አንድ ጊዜ ብቻ እንዳልሄዱ ማርያም ራሷ መግደላዊት ማርያም ወደ መቃብሩ አንድ ጊዜ ብቻ አልሄደችም። መጽሐፉ እንደዚህ ይነግረናል። የሉቃስ ወንጌል ምዕራፍ 24 ላይ ምክንያት ወንድሜ አታስወጣኝ፣ እኔ አልናገርም፣ አታስወጣኝ ነው ጀስት አይ ዶንት ሃቭ እንደዚህ እንትን አንደኛ እዚህ የምትመጡ ልትማሩ የምትፈልጉ ነው ወገኖች። ዝም ብሎ ይሄ እንትን አይደለም። መጽሐፍ የሚለው አሁን ለምሳሌ እዚህ ላይ እንደዚህ ይላል፣ ሴቶችም እንዲህ ይሉ ነበር እየተመላለሱ ከ24 ከ1 እስከ 28 አንብቡት። ሴቶች ደጋግመው